ሰላም ለእናንተ ይሁን ቅዱሳን ወንድሞቼና እህቶቼ። ዛሬ በዩቲዩብ ቻናላችን ሕይወታችሁን የሚቀይር ድንቅ መጽሐፍ ይዤላችሁ ቀርቤያለሁ። ይህ መጽሐፍ በዶክተር ብሩስ ዊልከርሰን የተጻፈው የያቤጽ ጸሎት ወይም The Prayer of Jabez ይባላል። በመጽሐፍ ቅዱስ ውስጥ በዜና መዋዕል ቀዳሚ ምዕራፍ 4 ላይ አሰልቺ በሚመስሉ ረዥም የዘር ሐረግ ዝርዝሮች መካከል በድንገት የጥበብ ዕንቁ የሆነ ታሪክ ይላል። እርሱም የያቤጽ ታሪክ ነው። ጸሐፊው የሁሉንም ሰዎች ስም ዘርዝሮ ሲያበቃ ስለ ያቤጽ ሲደርስ ግን ቆም ብሎ እንዲህ ይላል። ያቤጽ ከወንድሞቹ ይልቅ የከበረ ነበር። ያቤጽ ሕይወቱ የጀመረው በሕመምና በሐዘን ነበር። ስሙ ራሱ በዕብራይስጥ ሕመም፣ ስቃይ፣ ማስጨነቅ ማለት ነው። ነገር ግን ይህ ሰው ዕጣ ፈንታውን በጸሎት ቀይሯል። ይህ መጽሐፍ እኛም እንደ ያቤጽ 4 ቁልፍ የሆኑ የጸሎት ነጥቦችን በመጠቀም እንዴት የእግዚአብሔርን በረከት መለማመድ እንደምንችል ያስተምረናል። አንደኛ፣ መባረክን ባርከኝ። ያቤጽ ጸሎቱን የጀመረው ኦ አቤቱ መባረክን ባርከኝ በማለት ነበር። በመጽሐፍ ቅዱስ ውስጥ መባረክ ማለት መለኮታዊ ሞገስን መጠየቅ ማለት ነው። እግዚአብሔር እንዲባርከን ስንጠይቅ እኛ በራሳችን ልናገኘው ከምንችለው በላይ የሆነውን የእግዚአብሔርን ያልተገደበ ቸርነት እየለመንን ነው። ብዙዎቻችን እግዚአብሔርን በረከት መጠየቅ እንደ ስግብግብነት እንቆጥረዋለን። ነገር ግን መጽሐፉ እንደሚነግረን በረከቱ ምን እንደሆነ፣ የትና መቼ እንደሚሰጠን ሙሉ በሙሉ ለእግዚአብሔር መተው ታላቅ መንፈሳዊነት ነው። ሁለተኛ፣ ወሰኔን ዳርቻዬን አስፋ። ሁለተኛው የያቤጽን ልመና ወሰኔን አስፋ የሚለው ነበር። ይህ ማለት በሕይወታችን ውስጥ ብዙ መሬት ስፍራ እንዲኖርን ብቻ ሳይሆን ለእግዚአብሔር የምናደርገው ተጽዕኖና አገልግሎት እንዲሰፋ መጠየቅ ነው። የምትሰሩት ሥራ፣ የምታስተዳድሩት ቤት ወይም የምታገለግሉበት ቦታ ሁሉ የእግዚአብሔር ወሰን ነው። ጌታ ሆይ ብዙ ነፍሳትን እንድነካ፣ በብዙ ሰዎች ሕይወት ላይ ለክብርህ ለውጥ እንዳመጣ ዕድሎችን ስጠኝ ብለን መጸለይ ይገባናል። ሦስተኛ፣ እጅህ ከእኔ ጋር ትሁን። ዳርቻችን ሲሰፋ እና ትልቅ ኃላፊነት ሲሰጠን በራሳችን አቅም እንደማንወጣው እንረዳለን። በዚህ ጊዜ ነው እጅህ ከእኔ ጋር ትሁን ብለን የምንጮኸው። ይህ ጸሎት በእግዚአብሔር ላይ ሙሉ በሙሉ ጥገኞች እንድንሆን ያደርገናል። መጽሐፉ እንደሚለው በእግዚአብሔር ላይ መደገፍ ለክርስቲያን ሌላው የኃይል ምንጩ ነው። የእግዚአብሔርን እጅ ከእኛ ጋር ሲሆን እኛ ልናደርገው የማንችለውን ተአምር እርሱ በእኛ በኩል ያደርገዋል። አራተኛ፣ ከክፉ ጠብቀኝ። በመጨረሻም ያቤጽ ከክፉ ጠብቀኝ ብሎ ጸልዮአል። በሕይወታችን በረከትና ስኬት ሲመጣ የሰይጣን ጥቃት ይጨምራል። ስለዚህ ከፈተና ጋር ከመታገል ይልቅ ከፈተና እንድንርቅ መጸለይ ብልህነት ነው። እግዚአብሔር ከክፉ ነገር ጠብቆን በሰላም በበረከቱ እንድንኖር ይፈልጋል። ተወዳጆች ሆይ እግዚአብሔር ለእናንተ ያዘጋጀውና ገና ያልተረከባችሁት ብዙ የተጠራቀመ በረከት አለው። እግዚአብሔር ለያቤጽ የለመነውን ሰጠው ይላል። እናንተም ዛሬ ይህንን ጸሎት የሕይወታችሁ አካል እንድታረጉት አበረታታችኋለሁ። የ30 ቀናት ቻሌንጅ። ይህንን የያቤጽ ጸሎት ለሚቀጥሉት 30 ቀናት በየቀኑ በጠዋት በመጸለይ እግዚአብሔር በሕይወታችሁ የሚያደርገውን ተአምር እንድትከታተሉ ዶክተር ብሩስ ዊልከርሰን ይመክራል። ጸሎትን በየቀኑ ስትጸልዩ እግዚአብሔር ዕለታዊ በረከቱ እንዲያፈስላችሁ ጠብቁ። ለአገልግሎቱ የሚሆን አዳዲስ ዕድሎችን ፈልጉ። በመንፈስ ቅዱስ መመራትን ተለማመዱ። ሕይወታችሁ ከዛሬ ጀምሮ እንዲቀየር፣ ዳርቻችሁ እንዲሰፋ እና የእግዚአብሔር እጅ ከእናንተ ጋር እንዲሆን ጸልያለሁ። ይህ ቪዲዮ ለሌሎች በረከት እንዲሆን ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።